ስለ አንድ ነገር እውቀቱ ወይም ደግሞ መረዳቱ ስላለን ወይም ደግሞ ያንን ነገር ስላገኘነው ግራስ ፕላስ ስላደረግነው ብቻ ሰዎችን ይሄን ነገር ማወቅ አለባችሁ፣ ይሄን ነገር ስሙ፣ ይሄ ነገር እንደዚህ ማድረግ አለባችሁ፣ በዚህ ውጡ ብሎ ሰው ማስጨነቅ ልክ አይደለም። ባይዜ በተለያየ ሴክተር ያላችሁ ሰዎች የምለው ነገር በደንብ ትረዱታላችሁ። በቃ የሆነ ስለሆነች ነገር ሂንት ስላለን ስለሆነች ነገር አንደርስታንዲንግ ስላለን ብቻ መተን ሰዎችን በዚህ ካልገባ በዚህ ካልወጣ ብሎ ሰው አንገት ላይ መቆም ሰው ማስጨነቅ ተገቢ አይደለም። ምክንያቱም እኛ ያወቅነው እውቀት ራሱ በጊዜ ሂደት ሊቀየር ይችላል። አሁን ነው ያልነው ፋክት በኋላ ዲስፕሩቭ ሊደረግ ይችላል። ስለዚህ ሰው አንደኛ ነገር ከተፈጥሮ ጋር ሆኖ ተፈጥሮን ተከትሎ በሚያውቀው ነገር ቀስ እያለ እያሳደገ ነው የሚሄደው እንጂ እንዲህ ካላደረግክ ብሎ ሰው ላይ ተጭኖ ሰውን ማስጨነቅ ሰውን ይልቅ መሄጃ ማሳጣት ልክ አይመጣም። ስለዚህ የምናውቃትን እውቀት ሰው አንደኛ ነገር የሚያውቀውን እውቀት በየትንሹ በየጥቂቱ እየተለማመደ ማሳደግ አለበት። ሁለተኛ ነገር ደግሞ ያወቅነውን በሙሉ ዘርግፈን ሰውን እወቁ ባንዴ ተረዱ ወይም ደግሞ እንዲያድጉ አይባልም። ቀስ የተባለ በጊዜ ሂደት ነው ሰው ሊለወጥና ሊማር ሊስተካከል የሚችለው። እውነት ስለሆነ ነገር አንድ ነገር እውነት ስለሆነ ብቻ የግድ ሰው ሁሉ ማድረግ አለበት ወይ መሆን አለበት ብሎ ሰው ማስጨነቅ አያስፈልግም። ስለዚህ እውነት ቢሆን እንኳን ሰውየው በመቀበል አቅሙ በየመጠኑ በየጥቂቱ እየመጠንን ለሰውየው መሸከም በሚችለው ልክ ነው እያስተካከልን መስጠት ያለብን።